السلام عليكم ورحمة الله وبركاته ማን ከጭንቅላቴ ያውጣው እያልኩ ነው አንድ ቃል በጣም እየተመላለሰብኝ ነው አንዳንድ ቃላቶችን የሆነ ጊዜ ላይ አይታችሁ ኖርማል አድርጋችሁ ታልፉና ያ የተባለው ነገር እውነት 100% ተግባራዊ ሆኖ ስትመለከቱት ግን በጣም ይገርማችኋል ያ ቃል የተናገረው ሰው ራሱ ማለት ነው አህመድ ቁንቡዕ የሚባል አንድ ፍልስጤናዊ ነበር ያ ልጅ 2018 ላይ የወራሪዋ ኃይል ፍርድ ቤት ረጅም ዓመት ፈረደበት እስር ማለት ነው እስር ተፈርዶበት በቃ እዚያ ውስጥ መበስበሱ ነው ምክንያቱም ልጁ ወጣት ነው መሞቱ ነው ተብሎ ይታሰባል ያው ያ ሁሉ ዓመት ሲፈረድብህ አስቡት ልክ ከእስር ቤት መልስ ከፍርድ ቤት መልስ ወደ እስር ቤት ያስገቡት ማለት ነው የሆነ ካሜራ አየና ወደ ካሜራው ጠጋ ብሎ ምሮውህ ኻዋ ምሮውህ ነው ያለው አፍንጫችሁን ይዤ እወጣለሁ አለ ደግሞ ማለት ነው እኔ እዚያኔ ሳይ ምን አይነት ተወኩል ቢኖራቸው ነው እነኚህ ሰዎች እንዲ አይኑን እንዲ ሰውየው እኮ አስሮት እስር ቤት እየወሰደው እኮ ምንም አታመጣም ለማለት እኮ ነው እወጣለሁ አይደለም አፍንጫህን ይዤ ኻዋ ብሎ ማለት አፍንጫህን ይዤ ማለት ነው ተግባባን በግድ እወጣለሁ ማለት ነው አፍንጫችሁን ይዤ እወጣለሁ ነው ያለው 2018 ነበር ጊዜው ከትናንት ወዲያ ከተለቀቁት ምርኮኛ መሐከል አንዱ እሱ ነበር አህመድ ቁንቡዕ ወጣና ምን አለ ቪዲዮ ላይ ረዋህና ኻዋ ነው ያለው ወደው አይደለም አፍንጫቸውን ይዘን ወጣን አለ ወንድሞቹ ስራ ማለት ነው ምን ልላችሁ ፈልጌ ነው አንዳንድ ነገሮች ዝታችሁ አደርገዋለሁ ብላችሁ ማይታሰብ ነገር ሆኖ ግን ተግባራዊ ሲሆን እናንተም ይደንቃችኋል እኔ ወላሂ ያንን ቪዲዮ ስመለከት ወደ 2020 ገደማ ይሁን ወደዚያ አካባቢ ነበር ቪዲዮን ያየሁት ተወኩላለሁ ብዬ ነበር ያለፍኩት ዛሬ ግን በአላህ ሙሉ ተወኩል ሲኖርክ አላህ ደግሞ ያን ነገር ሊያሳካልህ ሲፈልግ ያ ነገር ተግባራዊ እንደሚሆን ያየሁበት ነው 2-3 ቪዲዮዎችን ሪከርድ አድርጌ ነበር ከጋዛ ጉዳይ ጋር ተያይዞ አሁን ጋዛ ላይ እየተደረገ ያለው ነገር ማለትም እየተከፈለ ያለው ዋጋ ያለቀ ያለው የሰው ልጅ ነፍስ እውነት ከተገኘው ትሩፋት ጋር ይመጣጠናል ወይ የሚል ነው ቪዲዮ ረጅም ነው ከሰራሁት በኋላ ግን የግድ ላጠፋው ተገደድኩኝ በምክንያት ማለት ነው ያንን ምክንያት ደግሞ በኢድኒላህ ተዓላ የሆነ ጊዜ ነግራችኋለሁ በዚሁ አጋጣሚ አጥር አድርጌ ለመናገር ያክል ጋዛ ላይ ወንድሞቻችን ፍልስጤኖች እየከፈሉ ያሉት ደም እየከፈሉት ያሉት ነፍስ ከተገኘው ነጥብ ጋር ወይ ደግሞ ከተገኘው ካፈራነው ፍሬ ጋር ይመጣጠናል ወይ ብለን መመዘን ከሆነ ጭራሽ አይገናኝም በጣም ትልቅ ነጥብ ነው የተገኘው ከተደረገው በዝል ከተደረገው ነፍስ ከተሰጠው አቅም በላይ ትልቅ ነጥብ ተገኝቶበታል አመርቂ ነጥብ ይሄን ነጥብ ደግሞ ኢንሻአላሁ ተዓላ የሆነ ቀን ላይቭ ገብቼ የምናወራበት ይሆናል ምን አይነት ነጥቦች ናቸው የተገኙት እንዴትስ ነው 60,000 ሰው ተገሎ ጥሩ ነጥብ መጥቷል ተብሎ የሚታሰበው የሚልን ነገር ኢንሻአላህ የሆነ ጊዜ እስቲ ላይቭ ገብተን እናወራበታለን ምሮውህ ኻዋ ምሮውህ የሚለው ካምሮዬ አልወጣ ብሏል እስቲ ወይ ዱዓ አድርጉልኝ ወይ እናንተም ተጨነቁበት ምሮውህ ኻዋ ምሮውህ روحنا ኻዋ የሚለው አሁን ሊለጠፍብኝ ነው ማለት ነው አልহামዱሊላህ ረብል ዓለሚን ከእስር የተፈቱት ወንድሞቻችንን በዚሁ አጋጣሚ ከ500 በላይ እድሜ ልክ እስራት የተፈረደባቸው ተለቀዋል ከ500 በላይ ነው ያልኳችሁ እድሜ ልክ እስራት ተፈርዶባቸው የነበሩት ተለቀዋል ስለሱና ስለመሰል ጉዳዮች በጣም ብዙ ነገር ነበር ያወራሁት ولكن የግድ ያን ነገር حذف ማድረግ ነበረብኝ አጠፋሁት باذن ተዓላ አንድ ቀን ደግሞ አላህ Subhanahu Wa Ta'ala ብሎልኝ በግልጽ ከናንተ ጋር ቁጭ ብዬ የምጫወትበት ቀን ይመጣል ስለዚህ ጉዳይ ስለዚህ ብቻ አይደለም ከዚህ ውጭም ያሉ ብዙ ነጥቦችን አንስተን የምናወራበት ይሆናል ጀዛኩሙላሁ ኸይር እናንተም እስቲ ለነኚህ ወንድሞቻችን ዱዓ አድርጉላቸው ለጋዛ ወንድሞች አላህ ይድረስላቸው አላህ Subhanahu Wa Ta'ala ወራሪዋን ኃይል ስብርብሯን አላህ Subhanahu Wa Ta'ala ያውጣት ያንን ዱዓ አድርጉ ባረከላሁ ፊኩም ሰላም አለይኩም ወራህመቱላሂ ወበረካቱ